ሰላም የዩአብ ሚዲያ ተከታታዮች የሰዓቱን ዜና እንደሚከተለው እናቀርባለን። መልካም ቆይታ ይሁንላችሁ። ሀገር አቀፍ የ2017 ዓ.ም የድህረ ምረቃ ፕሮግራሞች የመግቢያ ፈተና የአመልካቾች ምዝገባ ከየካቲት 27 ዓ.ም እስከ መጋቢት 1 ዓ.ም ማታ 12 ሰዓት ድረስ ብቻ እንደሚከናወን ትምህርት ሚኒስቴር ማስታወቁ ይታወቃል። በሚያበቃው የአመልካቾች የምዝገባ ሂደት ለመመዝገብ የሞከሩ ተፈታኞች መመዝገቢያ ማስፈንጠሪያ ወይም ሊንክ እየሰራ አይደለም የሚል ተደጋጋሚ ቅሬታ አቅርበዋል። ከምዝገባ ጋር ለተያያዘ ማንኛውም ጥያቄ በሚል ሚኒስቴር መስሪያ ቤቱ ያስቀመጣቸው ስልኮች ቢኖሩ እየሰሩ አለመሆኑም ተጠቁሟል። በትምህርት ሚኒስቴር የአካዳሚክ ጉዳዮች መሪ ስራ አስፈጻሚ የሆኑት ዶክተር ኤባ ሚጀናን ማብራሪያ ጠይቋል። ምላሻቸውም የኔትወርክ ችግር ይሆናል እንጂ ሲስተሙ ይሰራል፣ ደጋግማችሁ ሞክሩ ሲሉ መልሰዋል። ሁሉም ሳይሆን የተወሰኑ ሰዎች ናቸው። ለመመዝገብ እክል የገጠማቸው በርካታ ሰዎች አሁንም እየተመዘገቡ ነው ያሉ ሲሆን እስካሁን ባለው 8 ሺህ የሚጠጋ ሰው መመዝገቡን ጠቁሟል። ፕሮሲጀሩን መከተል ግድ ይላል። ከዘለሉ ላይሰራ ይችላል። ነገር ግን ሁል ጊዜ ብዙ ሰው በመጨረሻ ነው የሚመዘገበው። መጨናነቅ ይኖራል። እንዳይዘጋ በሚል በርካታ ሰዎች በአንድ ላይ ስለሚሞክሩ ጫና ይኖራል። በዚህ ምክንያት ካልሆነ በቀር ምንም ችግር የለበትም ብለዋል። ሊራዘም የሚችልበት አጋጣሚ እንዳለም ሲጠየቁ መራዘም ሳይሆን እስከ ምሽት ድረስ እየሞከሩ መቆየት ይችላሉ። ኔትወርክ ያለበት አካባቢ በመሆን ደጋግመው ይሞክሩ ሲሉ መልሷል። ትምህርት ሚኒስቴር የተፈታኞች የመፈተኛ ዩዘር ኔም እና ፓስወርድ በመመዝገቢያ ፖርታል በኩል የሚላክ መሆኑንና የመመዝገቢያ ክፍያ ብር 750 በቴሌ ብር በኩል ብቻ መፈጸም እንደሚጠበቅባቸው ማስታወቁ ይታወቃል። በቀጣይ እንደሚገለጽም አሳውቋል። የቤንሻንጉል ጉሙዝ ክልል ምክር ቤት በቅርቡ ባደረገው የህገ መንግስት ማሻሻያ ላይ የፌዴሬሽን ምክር ቤት የህገ መንግስት አጣሪ ጉባኤ ህገ መንግስት ትርጉም እንዲሰጥበት የጠየቁት የክልሉ ምክር ቤት አባልና የተቃዋሚ የቦሮ ዲሞክራሲያዊ ፓርቲ አባል ዮሐንስ ተሰማ ትናንት እንደታሰሩ የሀገር ውስጥ የዜና ምንጮች ዘግበዋል። መንግስት ዮሐንስን ያሰራቸው ስለ አቤቱታው ለህገ መንግስት አጣሪ ጉባኤ በአካል ለማስረዳት ወደ አዲስ አበባ ለመጓዝ ዝግጅት ላይ ሳሉ እንደነበር ዘገቦቹ ጠቅሰዋል። ምክር ቤቱ አባል ከመታሰራቸው በፊት የክልሉ መንግስት የቦሮ ዲሞክራሲያዊ ፓርቲ አንዳንድ አባላት ክልሉን ወደ ዳግም ግጭት ለማስገባት እንቅስቃሴ ጀምረዋል በማለት አስጠንቅቆ ነበር። ለህገ መንግስት አጣሪ ጉባኤ የቀረበው አቤቱታ የክልሉ ምክር ቤት መቀመጫ ብዛት ከ99 ወደ 165 ከፍ እንዲል የክልሉ ምክር ቤት ስልጣን ውጭ የምርጫ ክልሎችን አወቃቀር የቀየረና ህገ መንግስቱን የጣሰ ነው የሚል ነበር። በጋምቤላ ክልል በኒር ዞን በተለይ የመሬት ምልከታ ሳተላይት ልታመጥቅ በዝግጅት ላይ መሆኗን አስታወቀ። ሶስተኛዋ ሳተላይት ከዚህ ቀደም ወደ ህዋው መጥቀው የአገልግሎት ጊዜያቸውን ካጠናቀቁት 2 ሳተላይቶች የተሻለ የምስል ጥራት እንደሚኖራት ኢንስቲትዩቱ መናገሩን ዘገባው ሶስተኛዋን ሳተላይት ለማምጠቅ በትብብር እየሰራ የሚገኘው ከቻይና መንግስት ጋር መሆኑን ኢንስቲትዩቱ መግለጹን የጠቀሰው ዘገባው የገንዘብ መጠኑን ግን አልገለጸም ተብሏል። ኢትዮጵያ የመጀመሪያውን የመሬት ምልከታ ሳተላይት ያመጠቀችው በ2012 ዓ.ም እንደነበር ይታወሳል። 3 ከፍተኛ የትግራይ ሰራዊት አዛዦች በአቶ ጌታቸው ረዳ ከስራ ታገዱ። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ በ3 የትግራይ ሰራዊት አዛዦች ላይ የስራ እግድ ውሳኔ አስተላለፉ። ፕሬዚዳንቱ ከዛሬ ሰኞ መጋቢት 1 2017 ጀምሮ ከስራ ያገዷቸው ከፍተኛ የጦር መኮንን ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጀነራል ማሾ በየነና ብርጋዴር ጀነራል ምግባይ ኃይለ ናቸው። አቶ ጌታቸው የእግድ ውሳኔውን ለጦር አዛዦቹ ያሳወቁት ለእያንዳንዳቸው በዛሬው ዕለት በጻፉት ፕሬዚዳንቱ በትግራይ ክልል ጊዜያዊ አስተዳደር ምክትላቸው የሆኑት ሌተናል ጀነራል ታደሰ ወረደኑ ጉዳዩን እንዲያውቁ በደብዳቤው ግልባጭ ላይ አካቷቸዋል። ደብዳቤው የሰላምና ጸጥታ ካቢኔ ሴክሬታሪያት ኃላፊ ከሆኑት ሌተናል ጀነራል ታደሰ በተጨማሪ ለጊዜያዊ አስተዳደሩ ሰላምና ጸጥታ ቢሮም ግልባጭ ተደርጓል። ሰብስክራይብ፣ ላይክ እና ሼር በማድረግ አበረታቱ።